ከሞናኮ የአካዳሚ ትምህርት እስከ አርሰናል የምንጊዜም ግብ አስቆጣሪነት፣ ከፈረንሳይ የዓለም ዋንጫ እንቁነት እስከ ባርሴሎና ተአምር ፈጣሪነት፣ በፍጥነቱ በብቃቱና እግር ኳስን በእግሩ ስለሚያናግራት ድንቅ ተጫዋች ከብዙ የማይረሱ ታሪኮች ለእናንተ ይሆናል ያልነውን ይዘን ቀርበናል። ይህ ዓለማችን ካየቻቸው የምንጊዜ ምርጥ አጥቂዎች መካከል ከግንባር ቀደሞቹ ተርታ የሚሰለፈው የቴሪ ዳንኤል ሄነሪ ታሪክ ነው። እንደ አውሮፓውያን አቆጣጠር ኦገስት 17 1977 በፈረንሳይ ፓሪስ በምትገኝ ገጠራማ ክፍል ሌስ ኡሊስ ተወለደ። የካሪቢያንና የምዕራብ ህንድ ዝርያ ያላቸው ቤተሰቦቹ እግር ኳስን እጅግ በጣም ይወዱ ነበር። እንደውም አባቱ አንቷን ሄነሪ የእግር ኳስ አሰልጣኝ እንደነበርና የእግር ኳስ ፍቅር እንዲያድርበት እንዳደረገው ታላቁ ተጫዋች ሄነሪ ይናገራል። ከ5 ዓመት ዕድሜው ጀምሮ እግር ኳስን ሲያሳድድ ነበር። ቀስ በቀስም ችሎታውን እያሳየ በመምጣቱ በከተማዋ በሚገኘው አባቱ አንቷን ሄነሪ የሚያሰለጥንበትን ቡድን ተቀላቀለ። ብቃቱን ለማሳየት ብዙ ጊዜ አልወሰደበትም። በቃ ኳስ ይችል ነበር። በዛው ክለብ የሚገኙ ጓደኞቹም ስለ ሄነሪ ሲናገሩ ለሰዓታት ልምምድ ይሰራ ነበር። ያኔ እኛ አባቱን ለማስደሰት እየመሰለን እንሳለቅበት ነበር። አሁን የት እንዳለ ተመልከቱ ብለው ነበር። ሄነሪ 13 ዓመት ሲሞላው የሞናኮ ክለብ ስካውቶች አይናቸውን ጣሉበት። እያንዳንዱ እንቅስቃሴውን መከታተል ጀመሩ። ከፈረንሳይ ትልልቅ ክለቦች አንዱ ወደ ሆነው ሞናኮ አካዳሚ ገባ። የታላቁ ተጫዋች ቴሪ ሄነሪ የእግር ኳስ ተጫዋችነት ታሪክ ከዚህ ይጀምራል። የሞናኮ አካዳሚ ታላላቅ ተጫዋቾችን በማምረት ይታወቃል። ሄነሪም ከእነዚህ ታላላቅ ተጫዋቾች ተርታ ለመሰለፍ ጠንክሮ መስራት ነበረበት። ይህንንም በሚገባ አደረገ። ብቃቱንና ፍጥነቱን አዳበረ። ከምንም በላይ ደግሞ የታክቲካል ንቃተ ህሊና እንዲኖረው እንደ ቀለም ትምህርት ደብተርና እስክሪብቶ ይዞ ታክቲክን አበጥሮ ተማረ። ሄነሪ በሞናኮ አካዳሚ ስልጠናውን ሀ ብሎ ሲጀምር የክንፍ ተጫዋች የነበረ ቢሆንም ፍጥነቱን፣ ቦታ አያያዙንና ከኳስ ጋር ያለውን ተግባቦት በማየት ይሄ ልጅ ትልቅ አጥቂ ሊሆን እንደሚችል አሰልጣኞች ይመሰክሩ ነበር። ከነዚህ አሰልጣኞች መካከል በወቅቱ የሞናኮ አሰልጣኝ የነበሩት አርሰን ቬንገር ይገኙበታል። በጊዜው የአርሰን ቬንገር በፈጠራ የታጀበና በቡድን ጨዋታ የሚያምን እንዲሁም ለታዳጊ ተጫዋቾች እድል የሚሰጥ የአሰለጣጠኝ ዘይቤ የሄነሪን ቀልብ ገዝቶ ነበር። የሄነሪን ብቃትና ትጋት በማየት በቅርበት ልምምድና ስልጠና እንዲሁም የምክር አገልግሎት ይሰጡት ነበር። ይህ ሁሉ መና ሆኖ አልቀረም። እንደ አውሮፓውያን አቆጣጠር በ1994 ሄነሪ 17 ዓመት ሲሞላው ለዋናው የሞናኮ ቡድን ተጫወተ። ይህ ደግሞ ለሞናኮ የተሰለፈ በእድሜ ትንሹ ተጫዋች ያደርገዋል። በዚህ መልኩ ሄነሪ ጎሎችን እያስቆጠረ ቡድኑን በሚገባ እያገዘ በሞናኮ ተደላደለ። በሞናኮ ዋናው ቡድን በቆየባቸው 6 ዓመታት 141 ጨዋታዎችን አድርጎ 28 ጎሎችን አስቆጥሮ 4 ለግብ ምቹ አድርጎ አቀብሏል። እንደ አውሮፓውያን አቆጣጠር በ1997 ዓ.ም የሊጉን ዋንጫ ሲያነሱ የሄነሪ ድርሻ የጎላ ነበር። ከዚህ ዓመት ቀደም ብሎ የዓመቱ የፈረንሳይ ምርጥ ወጣት ተጫዋችነትን ክብር ያገኘው ሄነሪ ሞናኮ የሊጉን ዋንጫ እንዲያነሳ ከማገዙ በተጨማሪ በአውሮፓ ሻምፒዮንስ ሊግም እስከ ግማሽ ፍጻሜ እንዲደርሱ አስተዋጽኦ ትልቅ ነበር። በሞናኮ ቆይታው ታዳጊ ኮከብ መሆኑን ካስመሰከረ በኋላ ብዙ ክለቦች አይናቸውን ጣሉበት። እንደ አውሮፓውያን አቆጣጠር በ1999 ዓ.ም የጣሊያኑ ክለብ ጁቬንቱስ በ10.5 ሚሊዮን ዩሮ ታዳጊውን ኮከብ በ4 ዓመት ከ6 ወር ኮንትራት የግላቸው አደረጉት። ይህ ለሄነሪ በጣም ትልቅ ዕድል ነበር እና አሌሃንድሮ ዴል ፔሮ፣ ፊሊፕ ኢንዛጊ፣ አንቶኒዮ ኮንቴ፣ ዚነዲን ዚዳን የመሳሰሉ ዝነኛ ተጫዋቾችን መቀላቀሉን አላመነም። ይህ ለእሱ በእግር ኳስ አንድ ደረጃ ከፍ ያለበት ዓመት ነበር። እንደ ዕድል ሆኖ ግን ሄነሪና አሮጊቱ አልተስማሙም። የቋሚነት ቦታ ማግኘት ከበደው። በጁቬንቱስ ቤት በቆየበት አንድ ሲዝንም 20 ጊዜ ብቻ የተሰለፈ ሲሆን 3 ግቦችን ብቻ አስቆጥሯል። በወቅቱ ለሄነሪ አንድ ነገር ገባው። የመጫወት ዕድል ካገኘ ምን ያህል ተጽዕኖ መፍጠር እንደሚችል። በዚህ ወቅት ነበር ሄነሪን ሄነሪ ያስባለው ትልቅ ዕድል የተፈጠረው። በሞናኮ ገና ልጅ እያለ የሚያውቁት አርሰን ቬንገር አርሰናል ቤት እንዲመጣ ጥሪ ያቀረቡለት።
ሄነሪ በፍጥነቱና በኳስ ተግባቦቱ ትልቅ አጥቂ ሊሆን እንደሚችል ያመኑት አርሰን ቬንገር በ11 ሚሊዮን ዩሮ የግላቸው አደረጉት። ጁቬንቱስና ሞናኮ በጭላንጭል ያዩትን ተሰጥኦ አርሰናል ቤት በሰፊው እንደሚያዩትም ጥርጣሬ አልነበራቸውም። የዝውውር መስኮቱ ተዘግቶ ሲዝኑ ሲጀመር አርሰን ቬንገርም ለተጫዋቹ ያወጡት ገንዘብ በሚገባ ስራ ላይ እንደዋለ ገና በመጀመሪያ ሲዝን ተመለከቱ። በሁሉም ጨዋታዎች 26 ጎሎችን በማስቆጠር በዛው ዓመት የክለቡ ምርጥ አጥቂ ተብሎ ነበር። መግነጢሳዊ የሚመስል ፍጥነቱ፣ ኳስ አቀባበሉና አሰጣጡ፣ ትጋቱና የማሸነፍ ወኔው ሁሉ ለአርሰናል ደጋፊዎች እንደ ሼክስፒር ቲያትሮች አፍ የሚያስከፍት ነበር። በቃ ወደዱት። በክለባቸው ካሉ ተጫዋቾች ሁሉ አስበለጡት። በየጨዋታውም በአቭሬጅ 0.68 ጎሎችን እያስቆጠረ የአርሰናል የፊት መስመርና የጋዜጦች የፊት ገጽ መሆኑን ቀጠለ። በአርሰናል ቤትም ከታዳጊ ኮከብነት እስከ ከዋክብት ንጉስነት እንዲሁም የፕሪሚየር ሊጉ የምንጊዜ ምርጥ ተጫዋችነት ሲቀየር ዓለም በመደነቅ ተመለከተ። በባህሪ ተግባቢና ቀልድ አዋቂ የሆነው ሄነሪ የተወዳዳሪነት ጸባይና እልህኛም እንደነበር የቀድሞ የአርሰናል የቡድን አጋሮቹ ይናገራሉ። እልህኛነቱን ካሳየባቸው ጨዋታዎች መካከል የአርሰናል የምንጊዜም ባላንጣ ከሆነው ቶተንሃም ጋር ያደረገው ጨዋታ አይረሳም። ኒውካስል ቼልሲ ማሸነፉን ተከትሎ አርሰናል በቀጣይ ጨዋታው ከቶተንሃም ጋር አቻ መውጣቱ በቂ ነበር። ጨዋታው በቶተንሃም ሜዳ ዋይት ሃርት ሌን መካሄዱን ተከትሎ የአርሰናል ተጫዋቾች በተለይም ሄነሪ ጨዋታውን ካሸነፉ ወይም አቻ ከወጡ ደስታቸውን በቶተንሃም ደጋፊ ፊት እንዳይገልጹ ጥብቅ መመሪያ ተሰጣቸው። ነገሩ ሄነሪን ባይጥመውም በመስማማት ወደ ሜዳ ገቡ። ጨዋታው ጦፈ። የለንደን ከተማ የምንጊዜም ባላንጣዎች የሆኑት አርሰናልና ቶተንሃም እርስ በርሳቸው የሚጠላሉና የሚሰዳደሩ ከፍ ሲልም የመረረ ጥል ውስጥ የሚገቡ ባላንጣ ክለቦች ናቸው። ጨዋታውም አርሰናል በቶተንሃም ሜዳ የፕሪሚየር ሊግ ሻምፒዮንነቱን የሚያረጋግጥበት ታሪካዊ ጨዋታ ነበር። በቬራ እና በፔሬዝ ግቦች አርሰናል ቢመራም በሬድናፕ እና በኪንግ ግቦች ቶተንሃሞች ጨዋታውን በአቻ ጨረሱት። ከዛ በኋላ ደስታን በቶተንሃም ደጋፊ ፊት አትግለጽ የተባለው ሄነሪ ቲሸርቱን አውልቆ የቶተንሃም ደጋፊዎችን ማብገን ጀመረ። ቀስ በቀስም የአርሰናል ተጫዋቾች ተከተሉት። በወቅቱ ሲናገርም ቀደም ሲል የኛን አቻ መውጣት ተከትሎ ቶተንሃሞች ደስታቸውን ሲገልጹ ነበር። እኔም ከእናንተ የምንፈልገው አንድ ነጥብ ብቻ ነው፣ ጨዋታውን ስንጨርስ ምን እንደማደርግ አሳያቸዋለሁ ብሎ ነበር። ሄነሪ የአርሰናል ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ምርጥ አጥቂ ነው ብል የሚቃወመኝ ሰው ያለ አይመስለኝም። በቴሪ ሄነሪ የሚመራው የአርሰናል ቡድን እነ ቬራ፣ ፔሬዝ፣ ሪየስ፣ ቤርካምፕን ይዞ በ2003-4 ሲዝን ምንም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ አንስቷል። 26 ጨዋታዎችን ሲያሸንፍ 12 ጊዜ አቻ ወጥቷል። ይህን ድርብ ድል የሚያጣፍጠው ደግሞ ዋንጫውን መብላቱን ያረጋገጠው በምንጊዜም ተቀናቃኛቸው ቶተንሃም ሜዳ ላይ መሆኑ ነው። ሄነሪ በአርሰናል ቤት ቆይታው በዋንጫ አሸብርቋል። 2 ፕሪሚየር ሊግ፣ 3 ኤፍኤ ካፕ፣ 2 የኮሚኒቲ ሺልድ ዋንጫዎችን በማሳካት አርሰናል ቤት ያልተደገመ ትልቅ ታሪክ ጽፏል። በሁሉም ጨዋታዎችም አርሰናል ቤት 228 ጎሎችን በማስቆጠር የአርሰናል የምንጊዜም ጎል አስቆጣሪ ሆኗል። ሄነሪ አርሰናል ቤት በቆየበት ባንጸባረቀበትና አድናቆትን ባገኘበት አጨዋወቱ ብዙ ተንታኞች የዓለም ምርጥ ተጫዋችነትን ክብር ያገኛል ብለው ቢጠብቁም ይህ ግን አልሆነም። ለዚህ ድንቅ ተጫዋች አንድ አይደለም 2-3 ባላንዶሮች ይገቡት ነበር። አርሰናል ውስጥ ባሳየው ድንቅ ተአምር የዓለማችን ትልልቅ ኮዶች የሄነሪን ኤጀንቶች እጅ መንሳት ጀመሩ። እንደ አውሮፓውያን አቆጣጠር በ2007 ዓ.ም የስፔኑ ባርሴሎና ተጫዋቹን አስፈረመው። በባርሳ ቤት ከባርሳ ኮከቦች ጋር እንደ ልቡ ፈነጠዘ። ትልቅ ተጫዋች መሆኑን ለባርሴሎና ትልልቅ ተጫዋቾች አሳያቸው። ከነ ኤቶ፣ ሮናልዲኒዮ፣ ዣቪ እና ሜሲ ጋር እጅግ በጣም ጥሩ ጊዜ አሳለፈ። በብላውግራና ቤት በቆየባቸው 3 ዓመታት 121 ጨዋታዎችን አድርጎ 52 ጎሎችን አስቆጥሯል። 2 የላሊጋ፣ 1 የቻምፒዮንስ ሊግ፣ 1 ኮፓ ዴላሬ፣ 1 የስፓኒሽ ሱፐር ካፕን አሸንፏል። እንደ አውሮፓውያን አቆጣጠር በ2009 ላይ ባርሴሎና የሶስትዮሽ ዋንጫውን ሲያሳካ የቡድኑ ቁልፍ ተጫዋች ነበር። የሄነሪ ስኬት በክለብ ብቻ አያበቃም። ለሀገሩ ፈረንሳይም በጣም የተዋጣለት ተጫዋች ነበር። ፈረንሳይ 1998ቱን የዓለም ዋንጫ ስታሸንፍ የቡድኑ ቁልፍ ተጫዋች ነበር። ከዓመት በኋላም የአውሮፓ ዋንጫውን ስትደግም ቴሪ ሄነሪ የበኩሉን አስተዋጽኦ አድርጓል።
ለሀገሩ ፈረንሳይ 123 ጨዋታዎችን አድርጎ 51 ግቦችን አስቆጥሯል። ይህም ከፈረንሳይ የምንጊዜም ግብ አስቆጣሪዎች በደረጃ ሁለተኛ ያደርገዋል። ለፈረመባቸው ክለቦችና ለሀገሩ ይህንን ሁሉ ውለታ ከዋለ በኋላ ታላቁ ተጫዋች ሄነሪ ወደ ሜጀር ሊግ ሶከር አመራ። እንደ አውሮፓውያን አቆጣጠር በ2010 ዓ.ም ኒውዮርክ ሬድ ቡል ለተባለ ክለብ ፈረመ። በስኬቱ ማምሻ አካባቢ በክለቡም የተወሰነ ከተጫወተ በኋላ በ2012 በውሰት ወደ አርሰናል ተመለሰ። የሚወደውን የአርሰናል ቡድን ለአንዴና ለመጨረሻ ጊዜ ሊሰናበት፣ የአርሰናል ደጋፊዎችን የማይደገም ትዝታ ሊቀሰቅስ። አርሰናል ከሊድስ ጋር ሲጫወት በትክክል የሚጠበቅበትን አድርጎ ነበር። ሄነሪ የመታት ኳስ ሊድስ መረብ ላይ ስታርፍ ከ13 ዓመታት በፊት የነገሰባት ኤምሬትስ በአንድ እግሯ ቆማ ነበር። የሄነሪን ታላቅነት በዚች አጭር ደቂቃ መግለጽ ከባድ ቢሆንም ከዛሬ ያሳካቸውን ስኬቶች በአጭሩ እንመልከት። የዓለም ዋንጫውን ጨምሮ ሄነሪ በአጠቃላይ 25 ዋንጫዎችን ሲያሳካ በግሉ ደግሞ የፕሪሚየር ሊግ የወርቅ ጫማ 4 ጊዜ፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋችነትን 2 ጊዜ እንዲሁም በ2003 የባላንዶር ምርጫ ላይ ሁለተኛ ሆኖ አጠናቋል። የባላንዶር ምርጥ 5 ውስጥም በተደጋጋሚ ገብቷል። በግል ሕይወቱ ሚስጥራዊ የሆነው ሄነሪ እንደ አውሮፓውያን አቆጣጠር በ2014 ጫማ ቢሰቅልም ልቡ ግን እስካሁን እግር ኳስን ትናፍቃለች። አሁንም በብዙ ወጣት ተጫዋቾች እንደ አርአያነት ይወሰዳል። የአርሰናል የወጣቶች ምክትል አሰልጣኝ በመሆን የጡረታ ጊዜውን የጀመረው ሄነሪ የቤልጅየም ብሔራዊ ቡድን በምክትልነት ማሰልጠኑን ጨምሮ አሁን ላይ የአርቴታ አማካሪ አሰልጣኝና በስፖርት ወዳጆች ዘንድ በአዝናኝነቱ የምናውቀው የሲቢኤስ ስፖርትና የስካይ ስፖርት ተንታኝ በመሆን እየሰራ ይገኛል። ከሁለት ትዳሮች 4 ልጆችን ያፈራው ቴሪ ዳንኤል ሄነሪ እውነት ዓለማችን ካየቻቸው ምርጥ አጥቂዎች መካከል ከግንባር ቀደሞቹ ተርታ ይሰለፋል ብላችሁ ታምናላችሁ? መልሱን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ፣ ከዋክብቶቹ የተሰኘው ቻናላችንን ከወደዳችሁት ደግሞ ሰብስክራይብ እንዳይረሳ። ሰላም።